ኧረ ይሄ ነገር ወዴት እየሄደ ነው? ምን ዝም ብዬ እኮ ነው እኔ ሽፎን ቤት ለሽፎን ቤት የምንከራተትልህ ቡትል ሙሉ አረቄ። ዛሬ እንግዲህ የልጄ ካነን 2ኛ ዓመት ልደት በዓሉን በጣም ቀውጠን በጣም በጥሩ መልኩ አከበረን። ነው ወደኋላ ይሄ ሁሉ የምታዩት ደግሞ ለሱ የመጣ ስጦታ ነው። ዛሬ እዚች ቀን ለመድረስ ከባድ ነገሮችን አሳልፌያለሁ። ከዛ ደግሞ በጣም ደስ የሚያሰኙም ስሜቶች ነበሩ። የመጀመሪያው ልጄ ነው፣ እናትነትን ያየሁበት ነው። ከስቃይ በኋላ ከብዙ ነገር በኋላ ልጄ ታቀፍኩበት ነውና ስሜቱ ደስ ይላልም ይከብዳልም። አለፈ ግን የማያልፍ የለም። ልጅ ትልቅ በረከት ነው። ለሁላችሁም ፈጣሪ ልጅ ይስጥ። ደግሞ ይሄ የኔ ምኞትና ጸሎት ነው። እንደ መጀመሪያ እስኪ እናንተ የመጀመሪያ ልጃችሁን ስታቅፉ የመጀመሪያው ስሜት ምን ይመስላል? እስኪ ኮመንት ላይ አጋሩኝ። ልጄ ገና ሳየው በቃ ምድር ላይ የሆነ የኔ የምለው ነገር ኖረኝ ብዬ ነው ያሰብኩት። ከዛ ደግሞ መልኩም ደግሞ ደገምኩት ይሄንን መልክም ብዬ ነበረ። ከዛ በኋላ እኔ ጠቆረው። ልጆች መልክ ይቀያይራሉ ምናምን ብዙ ጊዜ እኔ መሰለ አንተ መሰለ ቤት ውስጥ እንትርክ ነው። በእርግጥ አሁን ወቅታዊ አቋሙ የልጄ እኔ ላይ ነው እና ምን ልላችሁ ነው፣ እናትነትን ያስተማረኝ የመኖር ተስፋን የሰጠኝ እሱ ከመጣ በኋላ እውነትም ልጅ ሀብት ነው፣ በረከት ነው። በጣም ጨዋ ልጅ ነው ያለኝ። እስኪ ሁላችሁ መርቁልኝ፣ ይደግልሽ፣ ለቁም ነገር ይብቃልሽ በሉ። ታዲያ ለሱ የልደት በዓል ደግሞ በርካቶች ደስታዬን ለማጀብ የመጣችሁ ጓደኞቼ፣ ወዳጆቼ፣ ዘመዶቼ በጣም አመሰግናለሁ። እግዚአብሔር ብድራችሁን ይክፈል። እኔ ከፍዬ አልጨርሰውም። በዚህ ሰዓት ሰው ቤት ከመሄዱ በላይ ምን ይዤ ልሂድ የሚለው ነው አጓጊና አስቸጋሪው ብላችሁ ሸጎጥ አርጋችሁ የመጣችሁ በጣም አመሰግናለሁ። የእናንተን ስጦታ ልከፍት ነው ዛሬ። ታዲያ ይሄንን የአስቱ ወሬኛዋን የዩቲዩብ ቻናል ሰብስክራይብ አድርጉልኝ። ለወዳጆቻችሁ ፕሊዝ ላኩልኝ። ከዚህ በኋላ ከቲክቶክ ባሻገር በዩቲዩብ ቻናሌ ከተፍ ብዬ ቁም ነገርም ሳቅም እኔ ጋር ታገኛላችሁ። ወሬ ያበዛው ይከፈት አይደል? ይከፈት ከየት ይጀመር አይን ጠፍቶ እንግዲህ ጋይ እሺ ምን ይሄ የተጭበረበረ ልደት ነው። የልጄ 2ኛ ዓመት ነው እና ለ2 ዓመት ልጅ ይሄስ ለልጄ የለም ያድግበታል ተብሎ ያደገ ሰው ነው። ይሄንን ይዞ የመጣው ልጅ ሆኖ በ5 ዓመቱ የ15 ዓመት ልብስ ተገዝቶለት እግሩ እየተጠቀለለ በየዓመቱ አንድ ጥቅል እየተፈታለት ያደገ ሰው ነው። እስኪ ለልጄ እንዲህ በጠቀለለለት አይሆንም እንዴ? ይሄማ ለኔ ነው። ይሄ ለኔ ነው። በእውነት ለልጄ ይሄ ሊሆን አይችልም። ለብቻ ያሳያችኋለሁ። ብቻ እንዲህ አይነት ስጦታ ግን ይበረታታ። ለኛ ለወላድ እናቶች ማለት ነው። ለልጆች ብቻ ቃታምጡ። ይሄን ያመጣሽ ቴንክ ዩ። እሺ ቀጣይ
ኧረ ይሄ ነገር ወዴት እየሄደ ነው? እና ተሳስተሻል። እባካችሁ ለልጄ ስጦታ ስትሰጡ እግረ መንገዳችሁ ለራስሽ ፓንት ገዝተሽ ከኔ የልጅ ስጦታ ጋር ተቀላቅሎብሽ የመጣሽ እህት ካለሽ እባክሽ 2 ፓንት፣ አንድ በጥቁር አንድ በኦሞ ሰማያዊ ከለር እኔ ጋለና ውሰጂ ወይ ውሰጂው በይኝ ወይ ውሰጂልኝ። የልጄ ስጦታ ነው እየከፈትን ያለ ምንድነው? ይሄ ኦሬዲ ልጄ ቀድሞ ፈቶታል። ፓ አየከው? ና ይኸው ና እጅማ እኔ ራሱ አንዳንዴ ብዘንጥባት አይቻልም። ጥሩ ነው እንደዚህ ስም ጽፋችሁ ስትመጡ በጣም ጸዴ ነው። ጥሩ ነው። አያችሁ ምን እንዳመጣችሁ። አሁን የቀድሙ ፓንት ስምሽ ተጽፎ ቢሆን እንግዲህ መጥቼ ሰጥሽ ነበረ። ውይ ና አባቴ አባ ኧረ እችንማ አባትክ እንዳያረገብህ የሳይዝ ጉዳይ ነው። እቺ ጸዴ ነች። በጣም ነው የሚያምረው። ወይኔ እንግዲህ ኧረ ወገና ጨብጭብ። ያበደ ጫማ ኧረ ነገሮች ማሬ ይሄ ነገር ጓደኞች ነው እንዴ ያመጡት? አይ እንዱ ሳልከፍተው ጠርጠሬ ነው እኔ እንጃ። ቡቱላ አረቄ ሙሉ አረቄ ያባቡ ድፍን ዳቦ የቀረው ቡቱላ አረቄ እጄ ላይ ገቢ ሆኗል። ማን እንዳመጣው ስምን ተናገር። ማን ይሄንን ስጦታ? አንተ ፐጨሌ እስኪ ነይ ታፈሱ። መለኪያውን አቀብኝ። የተወጋና ያልተወጋ እንደሆነ እዚሁ ቀምሼ ነው የምነግራችሁ። አምጪ። አንተ ስማ፣ ጓደኞቼ ናቸው ያመጡት። እንደ ቅድሙ ስም ቢለጠፍ አሪፍ ነበር። መለኪያውን አቀብኝ ታፈሱ። አረበሉ ውዱ የዕለቱ ስጦታ ይመስለኛል። ከዚህ በላይ ምንም ሊመጣ አይችልም። በቃሉ መሰረት ቃሉን እያነበበ ለጊዜው ይነበብለታል። ከዛ ራሱ እያነበበ ይረዳ። ቴንኪዩ። ይሄን አውቀዋለሁ። ይሄ ከሳምሪ ሙካሽ ነው። ሳምሪ ሙካሽ በእውነት በጣም የሚያማምሩ ካባዎችን የምትሰራ ጓደኛዬ ነች። ሳገባ በሷ የሙሽራ ካባ ልብስ ነው ያገባሁት። ይሄው እግዚአብሔር ፈቅዶ ደግሞ ለልጄ ሚዛ መጣች። ቴንኪው ሳምሪዬ። የማን እንደሆነ ስላወቅኩት ነው። እንግዲህ ቱታ ያበደ አዲዳስ ቱታ። አሁን አሪፍ አቀናባሪ ነው። ቱታ ሲገኝ አሪፍ አቀናባሪ ነው ቀጥሎ የሚፈልገው ብላችኋል። ወዬ በለኝ አሪፍ አቀናባሪ። ልጄ ቱታ ገዝቷል። ጫማዎችም አሉት። ይሄ ብርጭቆ መሆን አለበት። ለኔ ነው ለእናትየው የሚሆን ስጦታ እንደመጀመሪያው ሰጠች ወይ ሰጠ። መጀመሪያ ለእናትየው የሚሆን ሱሪ ያመጣ ሰው። ኧረ አሁን ኮዳ መያዣ ናት። ይሄ ኮዳው ነው። ይችንማ እኔ ራሱ ሳልይዝባት አልቀርም። እስኪ እንየው። ይሄው የኮዳው ክዳን እዚህ ይገባል። ምንድን ነው
ጉዱ ለጥምቀት አልሸት ያላችሁን ያመጣችሁ የሚነፋ የት ነው የሚነፋው? እኔ ቤት ነው የሚነፋው? የት ነው የሚነፋው? ይሄማ በደንቦቹ ተይዞባችሁ አስቀምጣችሁት የት ላርገው ስትሉ ለምን ልደት ከተጠራው አይቀር ከሚባክል ልውሰድ ነው የሚመስለው። ስጦታ ይናቀም ግን ማን እንደሆነ አሁን ስም ብጽፉ ይሄን የሚነፋ ነገር ያመጣችሁ ስም ብጽፍልኝ ሞተር መኪና 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 እነዚህን ጠቅለል አድርጌ ሌሎችም አሉ ገና ነው። እነዚህን ጠቅለል አድርጌ አሪፍ ብድር የሚሰጥ ወይንም ደግሞ ከባንክ ጋር አያይዤ አንድ ደህና መኪና የሚይዝበትን መንገድ እስኪ ንገሩኝ። አንድ ሰው እንዴት ነው 6 መኪና የሚያመጣው? በእግዚአብሔር አንድ ሰው 1 2 3 5 መኪና አንድ ሰው እሺ ሊብሬውን በእውነት በጣም አመሰግናለሁ። እኔ ደከመኝ ሊያልቅ አልቻለም። ቴንክ አቤት እውቀት አቤት እውቀት አቤት እውቀት መቼም በዛች አክስቱ ጭንቅላት እንዳይወጣ ከስር መሰረቱ ይማር በሚል አንድ እህት ያለች የሃው ሽፍታ በሷ እንዳይወጣ ይሄ ከቅርብ ቤተሰብ ይመስለኛል የተሰጠኝ። አመሰግናለሁ። ቴንክ ዩ ቤተሰብ። እኔ ደከመኝ። ይሄ ሁሉ ከፍቼ የምጨርስ አይመስለኝም። ሊያልቅ አልቻለም። እቺ ሽቶ ትመስላለች። እንደ መጀመሪያው እቺ ሽቶ ትመስላለች። ያበደ እቺ ሽቶ ነች። አንተ የጓደኛ መጥቶ ነበር። ስሙን መጥራት አስፈላጊ ነው። ይሄ የሱ ስራ ነው። በግርግር ውስጥ አላየሁትም። ይሄ የሱ ስራ ነው። መድኃኒዓለም ይሄን ቁረጠው። ይሄን እንዳታሳይ። ጭራሽ እኮ አንተ አለው። ታፈሱ እስኪ መለኪያ ቀቢኝ። ታፈሱ ፈጣሪ የትምህርት ቤት ኮዳ ነው በለኝ። የትምህርት ቤት የውሃ አመጣሽ ጎሽ። የትምህርት ቤት የውሃ ኮዳ ነው በለኝ። ይሄ እንግዲህ የአባት ጀማ የሚሰሩት ስራ ነው። የአባትየው ጀማ እየሰሩ ያሉት ነገር ተደርሶባቸዋል። ለልጁ እስኪ በጡት ይደርሰዋል። እንግዲህ እኔም ቢሆን ልሞክርለት። የደንበጫ ነው እንዴ? ረበል ከባድ ነው። ማርያምን አረፋውን ራሱ ታይዋለ። ይኸውልህ በዚሁ ግን የቅድሙም ኡዞ አለ፣ ያበሻ አለ። አንድ ሌላ የፈረንጅ ጨምሬ ግሮሰሪ ነገር ብከፍትስ? ያንተ ጓደኞች ጸዴ ነው የሚሆነው አየሩ። ለምን ይሄው የሚያመጡትን ለልጁ ልደት እኮ ያየሁትን ምን ዝም ብዬ እኮ ነው እኔ ሽፎን ቤት ለሽፎን ቤት የምንከራተትልህ። አረቄ ቤት ነው መክፈት ያለብኝ። ሰብሰብ ብላችሁ ትመጣላችሁ። እንዴት ነው ይሆናል የነገር? መልስልኝ እንጂ አለየም የኔ ሆኖ ያንቺ ሽፎን ቤቱ ይዘጋ እንደ አረቄ ቤቱን ልክፈተው። ይሄው 2 የሀበሻና አንድ ኡዞ አለ። አንድ ውስኪ ብጨምርበት ያበደ ግሮሰሪ አልከፍትም። ያንጆቹ መጥተው ይጠጣሉ። ማን እንዳመጣ እኔ ጠርጥሬ ያለሁ። what is this? ይሄ ያለሽ መጫወቻ እንግዲህ አለፍ እያልኩኝ ነው ማሳያችሁ። ይሄ የታወቀ ነው። በቃ የፖሊስ መኪና እሺ ምንድን ስፔር የለውም። ምን አይነት ስጦታ ነው? ጋራዥ ነው እንዴ የመጣው? ይሄ ጋራዥ የመጣ መኪና ነው። ይቅርታ 2 እግር የሌለው 2 ጎማ የሌለው መኪና የሰጣችሁኝ እባካችሁ 2ቱን ጎማ በተቻላችሁ አቅም በሰጡኝ። ብርጭቆ የጠላ ብርጭቆ ደግሞ አመጡ ጓደኞቼ። አረቄው ቀደም ተቀዳ። አሁን የጠላ ብርጭቆ ነው የሚሆነው። ከዚያ አይዘልም።
ተርፋል። እንደምታዩት ነው። ይሄ ሙሉ መኪና እመኑ፣ መኪና ነው። መኪና ነው። ክላስ 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 ያላት ጫማ ክላስ ያላት ጫማ አይ በእናትህ አያምርም? እዚህ ጋር ፈረስ አለ። እኔ ጀርባ ላይ ነበር ልጄ እስካሁን ቼ ቼ ቼ የሚለው አሁን ቼ ቼ የሚልበትን አገኘ። ደከመኝ። በቀጣይ ክፍል 2 ብለን ሌላውን መክፈት እንችላለን። ለማንኛውም ቀጣይ ክፍል 2 ላይ ይመስለኛል በዛ በኩል ሙሉ ያልተነካ እቃ አለ። እኔ ግን ደከመኝ ሰለቸኝ። ስለዚህ ቀጣይ አረፍ ብዬ ከልደቱ ደግሞ ፓርት 2 ካላችሁኝ ፓርት 2ን አሳያችኋለሁ። ሁላችሁንም በጣም አመሰግናለሁ። አስቱ ወሬኛዋን የዩቲዩብ ቻናል ሰብስክራይብ አርጉ።